ፋሲካ የሚለው ቃል አለፈ ወይም መተላለፍ ማለት ነው። የቃሉ ትርጉሙ ብዙ ጊዜ በዋናነት መንፈሳዊ ትርጉም ሲኖረው ከነጻነት ወይም ከመዳን ጋር የተያያዘ መንፈሳዊ ትርጉም አለው። ከኢየሱስ ክርስቶስ ጋር ያለው ዝምድና ምንድን ነው? በመጀመሪያ ከኢየሱስ ክርስቶስ ጋር ያለው ግንኙነት የብሉይ ኪዳን ጥላና የአዲስ ኪዳን ፍጻሜ ነው። ምን ማለት ነው? በመጽሐፍ ቅዱስ ትረካ መሰረት መጀመሪያ ፋሲካ የተከበረው እስራኤላውያን ከግብጽ ባርነት ሲወጡ ነበር። በዚያን ጊዜ የበግ ደም በመቃናቸው ላይ ቀብተው የሞት መልአክ ቤታቸውን አልፎ እንዲሄድ ተደርጓል። እንደተረፉ እኛ ክርስቲያኖች በኢየሱስ ክርስቶስ ደም ከኃጢአትና ከዘላለም ሞት ድነናል። አሜን። ያ በግ እስራኤላውያን ያረዱት በግ በዛ ወቅት ከመጣ ከእግዚአብሔር ቁጣ ከሞት እንዳዳናቸው ሁሉ የኢየሱስ ክርስቶስ ደም በመስቀል ላይ የፈሰሰው ፋሲካችን ኢየሱስ ነው ተብሎ ተጽፏል። በኢየሱስ ደም ከኃጢአትና ከዘላለም ሞት ክርስቲያኖች ሁሉ እንደዳኑ መጽሐፍ ቅዱስ ያስተምረናል።